ግሎ አፕ ምንድነው? እናንተ ምናልባት ግሎ አፕ ትራንስፎርሜሽን የሚሉ ቪዲዮዎችን የተለያዩ ቦታዎች ላይ አይታችሁ ይሆናል። ግን እውነቱ ምንድነው? ግሎ አፕ ከምን ይጀምራል? ዛሬ በዚህ ቪዲዮ እንዴት ግሎ አፕ እንደምንጀምረው አብረን እናያለን። ቀጥታ ወደ ቪዲዮ። የመጀመሪያው ግሎ አፕ ምንድነው? በቀላሉ ግሎ አፕ ማለት ከድሮ ወይንም ከነበርንበት ቦታ ወደ ተሻለ ቦታ ወይም ሁኔታ መቀየር ማደግ ማለት ነው። ብዙ ሰዎች ግሎ አፕ የሚጀምረው ልብስን ከመቀየርና ፊትን ከማስዋብ የሚጀምር ይመስላቸዋል። ነገር ግን ግሎ አፕ የሚጀምረው ከውስጥ ነው። ራስን ከመግዛትና ከመቆጣጠር። ውስጥህ ጥሩ አመለካከት ከሌለ ግሎ አፕ ማድረግን እርሳው። ግሎ አፕን ከምን እንጀምር? ከላይ ግሎ አፕ ከውስጥ ይጀምራል ብለናል። ምን ማለታችን ነው? ራስህን ምን ያህል ታከብራለህ? ራስህንስ ስለመቀየር ምን ያህል ትጨነቃለህ? በየቀኑስ የተሻለ ህይወት ለመኖር ምን ታደርጋለህ? ለነዚህ መልስ ካለህና ዝግጁ ከሆንክ ግሎ አፕ ማድረግ ላንተ በህይወት ውስብስብ አይሆንብህም። ከላይ ለተዘረዘሩት መልስ ካዘጋጀህ ቀጣይ በየቀኑ ልታደርጋቸው የሚገቡ የየቀን ልማዶችን እናያለን። የመጀመሪያው አመጋገብ ነው። ለመጥገብ ብቻ የምትበላ ከሆነ ግሎ አፕ ማድረግን እርሳው። ምግብ ስትበላ በተቻለ መጠን ሰውነትን ለማዳበርና ለማጠንከር የሚረዱ ምግቦችን ተመገብ። ስፖርት ስራ። ስፖርት መስራት በህይወት ቀልጣፋና ንቁ እንድትሆን ያደርጋል። በቀን ውስጥም ቢያንስ ለ30 ደቂቃዎች እንቅስቃሴ አድርግ። ግሎ አፕ ሂደት ነው። በአንድ ቀን ወይም በአንድ ሳምንት አሊያም ደግሞ በአንድ ወር ላይ መጣ ይችላል። ቀስ በቀስ የሚሆን የረጅም ጊዜ ሂደት ነው። እያንዳንዷን ቀን ትናንሽ ለውጦችን በመለወጥ የሚጀመር ረጅም ሂደት ነው። ስለዚህም ጉዳይ ይበልጥ ማወቅ ከፈለግ በጄምስ ክሊር የተጻፈውን አቶሚክ ሃቢት መጽሐፍን ማንበብ ትችላለህ። በዚህ ዓለም ብዙ ነገሮችን መቀየር አትችልም። አንድ መቀየር የምትችለው ነገር ቢኖር ራስህን ብቻ ነው። ራስን ስትቀይር ብዙ ነገሮች አብረው መቀየር ይጀምራሉ። ሰዎችም የሚያከብሩ ራስን ባከበርከው ልክ ነው። ዛሬ ላይ ትናንሽ ነገሮችን በመቀየር ጀምር። ዛሬ የጀመርካቸው ትናንሽ ነገሮችም ነገህን ብሩህና የተቃና ያደርጉልሃል። እናም ቤተሰቦች የዛሬው ቪዲዮ ይህን ይመስላል። I hope you learn something ከዛሬው ቪዲዮ እና ቻናሉ እንዲያድግና ብዙዎች ጋር እንዲደርስ ላይክ፣ ሰብስክራይብ ማድረጋችሁንም እንዳትረሱ።